ቤተሰብ ተመልሼ መጥተናል። ያው ቅድም ስለ ኔትወርክ በአጭሩ አየን። ኔትወርኪንግ ማለት እንደሆነ በምን ስታንዳርድ ኔትወርኪንግን መስራት እንደምንችል አየን። አሁን ደግሞ እዚህ ጋር የኔትወርኪንግ የተሰራበትን አንድ ኤግዛምፕል አብረን የምናየው ነው ማለት ነው። So here is an example of a computer network consists of two computers connected together. እነዚህ ሁለቱ ኮምፒውተሮች የተገናኙት በኬብል ነው። እንግዲህ ኔትወርኪንግ የምንለው በነገራችን ላይ በእነዚህ በሁለቱ ኮምፒውተር መካከል ያለው ወይ ደግሞ ሁለቱ ኮምፒውተር ያገናኘው ሚዲያ ይባላል ወይ ኬብል ይባላል። ከዚህ በፊት እስኪ ወደ ኮሚኒኬሽን ዲቫይስ የሚባሉት ዳታ ኮሚኒኬሽን ላይ ዳታ ኮሚኒኬሽን ኮምፒውተር ኔትወርኪንግን ካነበባችሁ እዛ ላይ ካያችሁ ኮሚኒኬሽን የሚባሉት የኮሚኒኬሽን ዲቫይስ ወይ ኮሚኒኬሽን ኮምፖነንት አምስት አይነት የኮሚኒኬሽን ኮምፖነንቶች አሉ። የመጀመሪያው ሴንደር ነው ኦር ሶርስ ይባላል። ዳታ ያለው ዳታ የሚገኝበት የዳታው ምንጭ ሶርስ ይባላል። ሶርስ መኖር አለበት ኦር ሴንደር መኖር አለበት። ከዛ ሲቀጥል ሜሴጅ መኖር አለበት። ከሶርሱ ወይ ደግሞ ከምንጩ የሚመጣው የሚላከው ሜሴጅ መኖር አለበት ማለት ነው። ከዛ ሶስተኛ ላይ ሚዲያን እንመለከታለን ኦር ቻናልን እንመለከታለን። ሚዲያ ስንል ሁለት አይነት ሚዲያዎች አሉ ወይ ሁለት አይነት ቱሎች አሉ። ሁለት አይነት ቻናል ሲስተሞች አሉ ወይ ደግሞ ቻናል ታይፖች አሉ። ጋይድ እና አንጋይድ ይባላሉ። አሁን እዚህ ጋር የምንመለከተው ግን ጋይድ ነው ኬብል ስለሆነ ማለት ነው። አንጋይድ የሚባሉት ስሩ ኤር የሚሰሩ ናቸው። አሁን ለምሳሌ እንደ ምሳሌ ከወሰድን ዋይፋይ መውሰድ እንችላለን። ዋይርለስ ፊደሊቲ መውሰድ እንችላለን። ዋይርለስ ፊደሊቲ ዊዛውት ኬብል ነው የሚሰራው ማለት ነው። ይሄ ብሮድባንድ ነው ኦልሬዲ በኬብል ነው የተገናኙት እነዚህ ሁለቱ ኮምፒውተሮች። በአራተኛ የምንመለከተው ሪሲቨር መኖር አለበት። ዴስቲኔሽን ኦር ተቀባዩ መኖር አለበት። ዳታን ስልክ እኛ ሜሴጃችንን ስንልክ እኛ የላክነው ሜሴጅ የሚቀበል አካል መኖር አለበት ማለት ነው። ወይ የሚቀበል ዲቫይስ መኖር አለበት ማለት ነው። ከዛ ሲቀጥል ፊድባክ አምስተኛ ላይ ፊድባክ ነው። ፊድባክ ነው ያለው። ይሄኛው 5 ኮምፖነንት ኦፍ ኮሚኒኬሽን ይባላል። 5 ኮምፖነንት ኦፍ ኮሚኒኬሽን ላይ አዝ ላስት ፊድባክ አለ ማለት ነው። ፊድባክን ዴስቲኔሽኑ እኛ ላክንለት ሜሴጅ ተቀብያለሁ ብሎ ፊድባክ ይስመልስልን ማለት ነው። ኦር ካልተቀበለ ደግሞ ወይ ካልደረሰው ደግሞ አልደረሰኝም ብሎ ፊድባክ ሲሰጥም ማለት ነውና ይሄን ይመስላል። እንግዲህ ሁለቱ ኮምፒውተሮች የተገናኙበት ሚዲያ እነዚህ ሁለቱ ኮምፒውተሮች ኔትወርኪንግ ፈጥረዋል ማለት ነው። ኢንተርኮኔክቲቪቲን ፈጥረዋል ማለት ነው። ሶ ኢንተርኮኔክቲቪቲን ሲፈጥሩ ሲጀምሩ ኔትወርክ የሚባለው ራሱ ኔትወርክ የሚባለው ሀሳብ መነሻ ሀሳብ አንድ ኮምፒውተር ላይ የሚሰራ አይደለም። ከሁለት እና ከሁለት በላይ የሆኑ ኮምፒውተሮች ሲገናኙ ኮኔክቲቪቲ ክሬት ሲያደርጉ የሚፈጠረው ኔትወርኪንግ ይባላል። ያ ነው ኔትወርኪንግ የምንለው። ሁለት እና ከሁለት በላይ ያሉ ኮምፒውቲንግ ማሽኖች መካከል የሚደረገው ኢንተርኮኔክቲቪቲ ዊዝ ቻናል ማለት ነው፣ ዊዝ ሚዲያ ማለት ነው። እና ይሄን ይመስላል። እቺኛው በአጭሩ የተቀመጠችው በአጭሩ ኤግዛምፕል የተደረገው በአጭሩ የተቀመጠው ስለ ኔትወርኪንግ ምሳሌ ነው ማለት ነው። ሲንቀጥል ደግሞ ከታች ደግሞ ኤክስቴንድ የተደረገው ስለ ኔትወርኪንግ ኤክስቴንድ የተደረገው የተቀመጠው ኤግዛምፕሎች አሉ። እሱም ደግሞ ኔክስት ላይ አብረን የምናይ ይሆናል።